ማን ነው ይችን ወፍ በልጆቿ ያስደነገጣት? ልጆቿን መልሱላት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጫጩቶቿን መልሱላት፣ ለምንድን ነው የምታስደነግጧት አሉ ዐለይሂ ሰላቱ ወሰላም። እዚህ ላይ እስኪ ቆም እንበል። ለወፍ የልብ መሰበር የሚጨነቁ ነቢይ ተከታዮች ነን። መከተል የሌለው ፍቅር ምን ሊፈይደን? ለሰዎች ስሜት ምን ያክል እንጨነቃለን? በጋብቻ ሳይስማሙ ቀርተው የተለያዩ ሰዎች ከእናት ልጅን ነጥሎ ልጅሽን አላሳይሽም የሚል የለም ከኛ ውስጥ። ከአባት ልጇን ነጥላ ስለተጣሉ እነርሱ ልጅ የምትከለክል እናት የለችም። ምን ያክል ነው ያች እናት ልጇን በመነጠቋ ምክንያት ልቧ ሊሰበር የሚችለው? ሰው አጥንቱ ሊሰበር ይችላል። አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል። ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። ሲልብን ያድራል፣ ሲጨነቅ ያድራል። አንድ አካባቢ ተቀምጠን ጓደኞች ስንቀላለድ አንዱን ወንድማችንን በሌላው ሰው ላይ አስቀንበት ሊሆን ይችላል። ያ ልቡን ሰብሮታል። ሳቁም አብቅቷል፣ ስብሰባውም ተበትኗል። ያቺ የተሰበረች ልብ ግን ሰውየው ጋር ነው ያለችው። ነገ ማታ ትራስ ላይ ጭንቅላቱን ሲያስተኛ ያቺ ቃል ትመጣለች። የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው። ጥሩ አኽላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። አንድን ምስኪን የምናሳየው ፈገግታ ለእኛ ምንም ላይመስለን ይችላል። ለሱ ግን ቀኑን ያሱብለታል። ሰው መሆኑን ያስታውሰዋል። የሰው ክብር እንዳለው እንዲሰማው ያደርጋል። ምስኪን ከስራችን የምናሰራው ዘበኛ ወይም ደግሞ ዝቅተኛ የሆነ አይነት ስራ የስራ ዝቅተኝነት ባይኖረውም ዝቅተኛ ተከፋይ የሆነ ሰው እስኪ እንዴት ነህ፣ ቤተሰቦችህ እንዴት ናቸው፣ እንዴት ነህ ብለን እንጠይቀው። ወላሂ ትልቅ ነገር ነው ለሱ፣ ትልቅ ነገር ነው ለሷ። ምክንያቱም ዋጋ እንዳላቸው እንዲሰማቸው ያደርጋል። ሰው መሆናቸውን እንዲያስታውሱ ያደርጋል። በንቀት ብዛት ቦታ ባለመስጠታችን ምክንያት የሰውነት ክብራቸውን ዘንግተው ሊሆን ይችላል። ግን ስናከብራቸው፣ መልካም ነገር ስንናገራቸው ልባቸውን እንጠግናለን። ነቢዩን ሰለላሁ ዐለይሂ ወሰለም የምንወድ ከሆነ ልንከተላቸው ግድ ይላል። የምንከተላቸው መሆኑን የምናረጋግጠው ደግሞ በተግባር ነው። መከተል ተግባር ነው። እከተላለሁ ብሎ መናገርም ብቻ አይደለም፣ በተግባር ስንኖረው ነው የነቢዩ ሰለላሁ ዐለይሂ ወሰለም እውነተኛ ወዳጆች መሆናችንን የምናረጋግጠው። ለው ካነ ሑቡከ ሳዲቀን ለአጣዕተሁ ኢነል ሙሒበ ሊመን ዩሒቡ ሙጢዑ። ፍቅርህ የእውነት ቢሆን ኖሮ ትታዘዝ ነበር ነቢዩን ሰለላሁ ዐለይሂ ወሰለም፣ ምክንያቱም ወዳጅ ለወዳጁ ታዛዥ ነውና ይላሉ። ትልቅ ዒባዳ ነው ወንድሞቼ እህቶቼ። የሰውን ቀልብ እንደመጠገን ትልቅ ዒባዳ የለም። የሰውን ቀልብ እንደ መስበር ከባድ ነገር የለም። እስኪ ነቢዩ ሰለላሁ ዐለይሂ ወሰለም የአንዲትን ወፍ ልብ ስለ መስበር ተጨንቀው መልሱላት ብለዋልና እኛም የሰበርናቸውን ልቦች እንመልስላቸው። እስኪ የሰበርንበትን ምክንያት እናስወግድ። ሰዎችን ልባቸው እንዳይሰበር ጥንቃቄ እናድርግ። ልባቸውን የሰበርናቸው ሰዎች ካሉም እስቲርዳ እናድርጋቸው። ልባቸው እንዲጠገን ከዛ ሐሳብ እንዲወጡ የምንችለውን ያክል ይቅርታ ጠይቀን እናክማቸው ላለሁ። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።